ፈልገው ነው እንዲህ ይላል። ሹሩሩ በሬ ሹሩሩ አንተ በሰራኸው ይኖራል አገሩ በሬና ገበሬ ቢጣሉ አይበጅም እንዲያው ሰተት ብሎ ይጠመዳል እንጂ ይሉታል። እንግዲህ በሬ አንዳንዴ አልታረስ ወይም ደግሞ አልጠመድልና ወዲያ ሲያስቸግራቸው በፉጨትም በዜማም እያደረጉ ወደ ስፍራው ያስገቡታል። ወደ ቀንበሮ አስገብተውት ይሰሩበታል ይገለገሉበታልና በሬ የሌለው ሰው ማዕረጉን የማይደርሰው ከሸንጎም ቢወጣ ሰው አይዋሰው በሬ አንተን ይጠላ ጎን አንተን ይጠላ የገና የጥምቀት ይለምናል ጠላ በማለትም ለበሬ የሚሰጠውን ቦታ አክብሮት ሰጥተውት እንቅስቃሴ ያላደረጉ ሰዎችን ደግሞ እንደዚሁ እየኮነኑ በነገር በግጥም በስነ ቃል ሸንቆጥ እያደረጉ ወደ መስመር እንዲገባ ከልመና እንዲወጣም እንዲሁ ያበረታቱታል። ሌሎችም እንደዚሁ የሚገጠምላቸው አሉ። ምነው በቅዳሜ ምነው በእሁድ ቢያርሱ ምነው በቅዳሜ ምነው በእሁድ ቢያርሱ ከባለ ጸጋ ቤት ከሚመላለሱ ይላሉ። ሳያርሱ የቆዩ የሰውን እጅ በበዓል ወቅት ላይ በሚመለከቱበት ጊዜ ይህንን ቢያርሱም ኖሮ ዛሬ የሰውን እጅ ከምጽዋት ይድኑ ነበር፣ የሰውን ደጅ ከመጥናት ማለት ነው እያሉ እንዲሰራ ይማጸኑታል፣ ይጠቁሙታል ማለት ነው። በርዬ በርታልኝ ትንፋሽህ ምንድነው? በርዬ በርታልኝ ትንፋሽህ ምንድነው? ምርቱ ለኔ ቢሆን ገለባው ላንተ ነው በማለትም እንዲሁ ምርቱ ሲሰበሰብ የሚተርፈውን ደግሞ ከአዝመራው የሚተርፈውን ገለባው የሱ መኖ እንደሆነም እየጠቆሙ እንዲሁ ይነጋገሩበታል። በርዬ ምርቁ ምርቁ አንተ ካልዞርክበት አይሰበር ምርቁ በዱላ ቢመቱ በመንሽ ቢደልቁ በሬን ውለታ መጫወት ነው ማታ በሰፊ ገበታ በዋንጫ ጋጋታ እያሉትም እንዲሁ የበሬን ውለታ እያነሱ ባለውለታዎቻቸውን እየዘከሩ ምንም እንኳን ድምጻቸውን በውሉ ቋንቋው ባይገባውም እንኳን በዜማ ከነሱ ጋር እየተግባባ እየተስማማ ይሰራበታል ማለት ነው። ይህንን ያገኘሁት የብላቴን ጌታ ማህተመ ሥላሴ ወልደ መስቀል ስብስብ ስራዎች መካከል ነው። የበሬን ውለታ ወደ እናንተ ያቀረብ